የመልእክቴ ርዕስ የረዓብ እምነት። ረዓብ እንግዲህ ብዙ አትታወቅም። ረዓብ ግን ታላቅ የእግዚአብሔር ሴት ናት። ኢያሱ ምዕራፍ 2 ከቁጥር 1 እስከ 24 ያለ ነው። እኔ ግን እስከ 7 ድረስ ያለውን አነባለሁ። የነዌም ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ። ሄዱም ረዓብም ወደሚሏት ጋለሞታ ቤት ገቡ፣ በዚያም አደሩ። የኢያሪኮም ንጉስ እነሆ ሰዎች ከእስራኤል ልጆች አገሩን ሊሰልሉ ወደዚህ በሌሊት ገቡ ሲባል ወሬ ሰማ። የኢያሪኮም ንጉስ አገሩን ሁሉ ሊሰልሉ መጥተዋልና ወደ አንቺ የመጡትን ወደ ቤትሽም የገቡትን ሰዎች አውጪ ብሎ ወደ ረዓብ ላከ። ሴቲቱም 2ቱን ሰዎች ወስዳ ሸሸገቻቸው። እርሷም አሁን ሰዎቹ ወደ እኔ መጡ፣ ከወዴት እንደሆኑ ግን አላወቅኩም። በሩም ሲዘጋ ሲጨላለምም ሰዎቹ ወጡ፣ ወዴት እንደሄዱም አላውቅም። ፈጥናችሁ አሳዷቸው ታገኟቸዋላችሁም አለች። እርሷ ግን ወደ ሰገነት አውጥታቸው ነበር፣ በዚያም በረበረበችው በተልባ እግር ውስጥ ሸሽጋቸው ነበር። ኢየሱስ ጌታ ነው። እንግዲህ ይሄ ምዕራፍ በጣም ወሳኝ ምዕራፍ ነው። እንደ እግዚአብሔር ሕዝብ ለእስራኤል ሰዎች እግዚአብሔር ከዛ በፊት ለአብርሃም ነግሮት የነበረው ኪዳን ሊፈጸም በጣም ረጅም ዓመታት ቆጥሮ እንግዲህ ለአብርሃም የተነገረው ኪዳን እግዚአብሔር ይህችን ምድር እንደሚያወርሳቸው የነገራቸው ኪዳን 430 ዓመት በግብጽ ነበሩ። ከዛ እንደገና በምድረ በዳ 40 ዓመት አሳልፈዋል። እንግዲህ አስቡት ጊዜውን በጣም ረጅም ብዙ ትውልድ ያለፈበት ኦልሞስት ከ4 እና ከ5 ትውልድ በላይ ያለፈበት ነገር ግን እግዚአብሔር ወደ ነገራቸው ርስት ሊገቡ ያለበት በቃ የመጨረሻ ምዕራፍ ላይ ናቸው እና በጣም ወሳኝ ምዕራፍ ላይ ናቸው። ከዛ ምን አደረገ ኢያሱ? መጀመሪያ ያው ኢያሱ የጦርም እንትን ነው፣ የጦር በጣም ተዋጊ ነው። ኢያሱን ብታጠኑት ኢያሱ በጣም በቃ ህዝቡን እየተዋጋ ነው የሚያወርሰው እና መጀመሪያ ያደረገው ነገር ሰላዮች ወደዛች ምድር ላከ። ይሄ ማለት ሰላይ መላኩ አለማመኑን አይደለም የሚያሳየን፣ ይሄ የጦር ስልት ነው። አሁንም በዚህ ዘመን እንኳን የሚደረግ ነገር ነው። መጀመሪያ እንደውም ዘኍልቍ 13 ላይ ለሙሴ እግዚአብሔር እንዲያደርገው ሲነግረው እናያለን። ከየነገዱ አንዳንድ ሰው ምረጥና መጀመሪያ በዛን ጊዜ ሊገቡ ብለው አይደለ ባለማመን ምክንያት ይሄ ሁሉ ጊዜ ተራዘመባቸው እና እዛ ስፍራ ላይ እግዚአብሔር ራሱ ነው ለሙሴ እንደዚህ አይነት ምሪት የሰጠው። ሰላዮችን ላክ አለ። ከዛ እነዛ ሰላዮች እንደምታውቁት 10ሩ ተስፋ የሚያስቆርጡ ሁኔታን የሚያዩ እንጂ ያላቸውን ኪዳን እግዚአብሔር ያላቸውን ነገር ሳይሆን በምድሪቱ ላይ ያሉትን ሰዎች ትልቅነት አይተው ህዝቡን ተስፋ አስቆርጠው ከዛ ህዝቡ አላስፈላጊ ዋጋ ይሄን ሁሉ ዓመት እንዲከፍል አደረጉ። አማኞች የነበሩት ኢያሱና ካሌብ ናቸው በዛን ጊዜ ከተላኩት ውስጥ ማለት ነው። እግዚአብሔርም በጣም ተናዶ ከነዚህ 2ቱን ብቻ ነው ያወረሰው ከዛ ትውልድ ማለት ነው ባለማመናቸው ምክንያት። ስለዚህ አሁንም ኢያሱ ልክ እንደዛው አሁንም መጨረሻ ምዕራፍ ላይ ደርሰዋል። እግዚአብሔር ያላቸውን ሊወርሱ ነው፣ ሊገቡ ነው። ስለዚህ በጦርነት ነው ደግሞ እየተዋጉ ነው የሚወርሱት። ምክንያቱም ምድሪቱ ላይ ያለው ህዝብ የፈለገ ነገር እነዚህ ሰዎች የእግዚአብሔር ህዝብ ቢሆኑ የኪዳን ህዝብ ቢሆኑ እንኳን መጣችሁልን በቃ ይሄውኛ ለቀንላችኋል ብለው እጃቸውን እያጨበጨቡ አይቀበሏቸው። በውጊያ ነው የሚወርሱት፣ በውጊያ ነው። ምንም እንኳን የኪዳን ህዝብ ቢሆኑ ምንም እንኳን እግዚአብሔር ከነርሱ ጋር ቢሆንም ተዋግተው ነው የሚወርሱት። ምክንያቱም የእግዚአብሔር አብሮነት ኪዳኑ እንደዚህ ድል የነሱ እንደሆነ የታወቀ ነው፣ ውጤቱ የታወቀ ነው። ነገር ግን ተዋግተው ነው የሚወርሱት። ስለዚህ ኢያሱ በድብቅ ሰላዮችን ላከ። እንግዲህ ልክ ሲልክ የእግዚአብሔርን ማገናኘት እዚህ ጋር ታያላችሁ እና በዚች አንዲት ተራ በሆነች ሴት ነው እግዚአብሔር የሚጠቀመው። በር ያደርጋታል እግዚአብሔር። አይገርምም? ይሄንን ትውልድ እንዲወርሱ ትልቅ በር ናት ይቺ ሴት። ረዓብ የምትባል ሴት
ሶስት የሆኑ በቃ ገደቦች ያሉባት ናት ማለት ይሄንን ታላቅ ስራ ለመስራት በፍጹም የሚከለክል ሶስት ገደብ በላይዋ ላይ ስትታይ እነዚህ ነገሮች አሉባት። ውስጧ ደግሞ ሌላ ነው። ምንድናቸው እነዚህ ገደቦች? ሴትነቷ፣ ሴት መሆኗ፣ በቃ ሴት መሆኗ፣ እንደገና አህዛብ መሆኗ፣ ከዛስ ጋለሞታ ናት እቺ ሴት ፈጽሞ። እነዚህ ከላይ የሚታዩት ማንነቷ እቺ ሴት በቃ ተራና ምናምንቴ ሴት ነው የምትመስለው። ነገር ግን እቺ ሴት ታላቅ በእግዚአብሔር ላይ ያላት እምነት ታላቅ አማኝ ሴት ናት። ከህዝቡ የበለጠ ነው። እናንተ ብታነቡት በጣም ነው የምትገረሙት። ስለ እግዚአብሔር በጣም ነው የምታውቀው። ከእስራኤል ህዝብ የበለጠ ስለ እግዚአብሔር ታውቃለች። በጣም በቃ አምና ጨርሳለች። እቺ በቃ አምና ጨርሳ ቁጭ ያለች ናት። እግዚአብሔር የሚባል ማን እንደሆነ ታሪክ በደንብ ታውቃለች። እስራኤልን እንዴት ከግብጽ እንዳወጣቸው፣ በምድረ በዳ እንዴት እንደረዳቸው እንደመራቸው፣ ግብጻውያንን እንዴት አጥፍቶ ለነሱ ድልን እንደሰጣቸው፣ ዮርዳኖስን እንዴት እንዳሻገራቸው፣ ምን አይነት አምላክ እንደሆነ እና ይሄ ደግሞ እየመጡ እንደሆነ ይሄ ህዝብ ታውቆ የህዝቡ ልብ እንደቀለጠ ሁሉ ትነግራቸዋለች፣ ታደፋፍራቸዋለች። በቃ ድሉ የናንተ ነው፣ እግዚአብሔር ከናንተ ጋር ስለሆነ ድል የናንተ ነው እያለች እያደፋፈረች የምታስገባ ኢየሱስ ጌታ። በጣም ታላቅ ሴት ናት በእውነት። እግዚአብሔር በ2018 እንደዚህ አይነት በቃ በእምነት የተሞሉ ማለት እግዚአብሔር ለነገራችሁ ነገር አስፈጻሚ የሆኑ ሰዎችን ይስጣችሁ። በእንደዚህ አይነት ሰዎች በር በሆኑ ሰዎች እግዚአብሔር ይባርካችሁ። በእምነቷ ምክንያት እቺ በር የሆነች ናት ለእግዚአብሔር አጀንዳ፣ ለእግዚአብሔር ህዝብ እና እንዲህ ያበረታታች ከነርሱ ጋር ያለውን እግዚአብሔርን ትነግራቸው። እንደው ላንብብላችሁ ቁጥር 9 እና 10 ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችን እንደወደቀ በምድሪቱም የሚኖሩት ሁሉ ከፊታችሁ እንደቀለጡ አወቁ። በቃ ይሄ ትልቅ እምነት ነው ለነርሱ። ምድሪቱን ሰጥቷቸዋል አለቻቸው። ከዛስ ከግብጽ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በደንብ ነው የምታውቀው ታሪክ። በዮርዳኖስ ማዶ በነበሩት እናንተም ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገስታት በሲዮንና በአግ ያደረጋችሁትን ሰምተናል። ኢየሱስ ጌታ ነው። ይህንንም ነገር ሰምተን ልባችን ቀለጠ። አምላካችሁ እግዚአብሔር በላይ በሰማይ በታችም በምድር እርሱ አምላክ ነውና ከእናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም። እግዚአብሔር ከነርሱ ጋር እንደሆነ አበረታታቻቸው። ከዛ ግን ምንድነው የዛ ሀገር ንጉስ ሰላዮች እሷ ጋር እንደገቡ ሰማ። እንዴት እንደሰማ አይታወቅም። ኢያሱ በድብቅ ነው የላከው፣ ግን ሰማ። ከዛ በኋላ ላከ፣ ወደ እርሷ ላከ ማለት ነው። እና እዚህ ጋር ራሱ የምትወስደው የእምነት እርምጃ በጣም ይውላችሁ ህይወቷን አሳልፋ ነው የምትሰጠው ለነዚህ ለእስራኤላውያን እግዚአብሔር አብሯቸው ላሉ ሰዎች ህይወቷን አሳልፋ ነው የምትሰጠው። ምክንያቱም ይሄ የሀገር ክህደት ነው። እነዚህ ሰዎችን ደብቃቸው እሷ ቤት ውስጥ ቢገኙ እቺ ሴት ከነዘሯ ነው የሚያጠፏት። ትልቅ የሀገር ክህደት ነው። ሀገርን አሳልፋ በር ከፍታ ነው ያስገባቸው። ከዛ በኋላ ግን በፊት ቆማ እንዴት እንደምትከልላቸው ከዛ ወጥተዋላለች። ሄደው መጥተው ነበር አዎ፣ ግን በቃ ሲመሻሽ ሄዷለች። ግን እሷ በዘገነቱ ላይ ደብቃቸው ነበር። ከዛ በቃ እነዛ ሰዎችም አምነዋት ሄዱ። ከዛ በኋላ እነዚህን ሰዎች በቃ በፊት ቆማ አሳለፈች፣ ኪዳን ገባች። እሷንም ቤተሰቧ ማንም እንዳይነካ ማለት ነው። በመጣችሁ ጊዜ እኔን አድኖኝ ብላ። ኢየሱስ ጌታ ነው በእውነት። እግዚአብሔር በእንደዚህ አይነት ሰዎች ይባርካችሁ። በእውነት በፊታችሁ ቆመው እግዚአብሔር ወዳላችሁ ነገር የሚያስወርሱ፣ ለክፋት አሳልፈው የማይሰጧችሁ፣ ከክፉ የሚደብቋችሁ ወገኖቼ፣ ከአጥፊው የሚደብቋችሁ
በኢየሱስ ክርስቶስም በእግዚአብሔር በእምነት የተሞሉ ከናንተ ይልቅ ስለናንተ የሚያምኑ እግዚአብሔር ከናንተ ጋር መሆኑን እግዚአብሔር በእናንተ ህይወት ሊሰራ ያለውን ነገር የሚያምኑ አማኝ ሰዎች መልካም ሰዎች በቃ ትልልቅ ስራ ሊሰራባቸው የሚችሉ አሁን እቺ ሴት የሚገርማችሁ በስጋ አይን ብታዩት በፍጹም በዚች ሴት እግዚአብሔር ይጠቀማል ተብሎ አይታሰብም። ግን የእግዚአብሔር ማገናኘት የሚገርም ማገናኘት ነው። ከወሳኝ ሴት ጋር ነው ያገናኛቸው ኢየሱስ ጌታ እና እንዲህ አድርጋ የእግዚአብሔር አጀንዳ እንዲፈጸም አደረገች። ይሄ ብቻ አይደለም እምነቷ ምን ያደርጋል ይውላችሁ እምነቷ ህዝብ እንድታድን ነው ያደረጋት። ለህዝብ ለእግዚአብሔር አጀንዳ መፈጸሚያ በር እንድትሆን ነው ያደረጋት። ከዛ ደግሞ በተረፈ ራሷንም አዳነች። ይሄ እምነቷ በእግዚአብሔር ላይ ያላት ይሄ እምነት ራሷንም አዳነች። ከዛስ ቤተሰቧንም ነው የምታድነው። ቤተሰቧን ሁሉ የሷ የሆኑትን ሁሉ ወደ እርሷ እንድትጠራ እነሱ ደግሞ ይሄንን እድል ሲሰጧት እናያለን። ቁጥር 18 ላይ እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ፣ ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሃን እንሆናለን። ነገር ግን ካንቺ ጋር በቤት ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ኢየሱስ ጌታ ነው። አያችሁ ለቤተሰቧ ራሱ የመዳን ምክንያት ሆነች። አሁን እነዚህ ሰዎች ወደ እርሷ መምጣት አለባቸው። ይውላችሁ አሁን እንዲህ ነው ብላ ስትነግራቸው እንቢ ብለው በእርሷ ጥላ ውስጥ ወይም ወደ እርሷ አምላክ እሷ ወደምትነግራቸው አምነው ባይመጡ የራሳቸው ጉዳይ ነው። እኛ የለንበትም አሉ። እንደዚህ አይነት ታሪክ በሎጥም ላይ ሲሆን እናያለን። ለሎጥ እንደዛ በምድሪቱ ላይ ሊያጠፉ እነዛ መላእክቶች በመጡ ጊዜ ምን አሉት? እድል ሰጡት። ያንተ የሆነውን ሁሉ ወደ አንተ ቤት ማለት ካንተ ጋራ ከዚህ ከተማ እንዲወጡ ንገር ተባለ። ቆይ ላንብብላችሁ ትንሽ ቁጥር ስለሆነ ዘፍጥረት ምዕራፍ 19 ከቁጥር 12 እስከ 14 ሁለቱንም ሰዎች ሎጥን አሉት ከዚህ ሌላ ማን አለ? አማችም ቢሆን ወንድ ልጅም ቢሆን ወይም ሴት ልጅ ብትሆን በከተማይቱ ያለህን ሁሉ ከዚህ ስፍራ አስወጣቸው። እኛ ይህን ስፍራ እናጠፋለንና ጩኸታቸው በእግዚአብሔር ፊት ትልቅ ሆኗልና እናጠፋቸውም ዘንድ እግዚአብሔር ሰዶናል። ሎጥም ወጣ፣ ልጆቹን ለሚያገቡት ለአማቾቹ ነገራቸው። ማለት ለልጆቹ ባል አማቾቹ ማለት ነው። አላቸውም ተነሱ፣ ከዚህ ስፍራ ውጡ፣ እግዚአብሔር ይህችን ከተማ ያጠፋልና። ለአማቾቹ ግን የሚያፌዝባቸው መሰላቸው፣ አላመኑትም። አሁን እግዚአብሔር እድል ሰጥቷቸው ነበር ለነዚህ ሰዎች በሎጥ ምክንያት። እመን አንተም ቤተሰብህም ይድናሉ ማለት ይሄ ነው። በእናንተ ምክንያት እግዚአብሔር ለቤተሰቡ ሁሉ እድል ይሰጣል። ሰምተው ወደኛ ቢመጡ ማለት የኛን አምላክ እኛ ምን ነግራቸውን ቢቀበሉ መዳን ይሆንላቸዋል። እምቢ ካሉ ግን ምንም ማድረግ አይቻልም። አሁን እዚህ ጋር የሎጥ እነዚህ አማቾች እንደዛ ነው ያሉት፣ የልጆቹ ባሎች ማለት ነው። ከዚህ ነገር ጋር እሱ ከሚላቸው ነገር ጋር አልተስማሙ፣ አልተቀበሉ። ስለዚህ አብረው ጠፉ እና ይህቺ ሴት አሁን ወደ ረዓብ ስንመለስ ለቤተሰቦቿ ሁሉ የመዳኛ ምክንያት ሆነች። የሷ እምነት ከሷ አልፎ ለእግዚአብሔር ሕዝብ አጀንዳ ማስፈጸሚያ እንደገና ለራሷ እንደገና ለቤተሰቦቿ ኢየሱስ ጌታ ነው። እንደዚህ በእውነት እግዚአብሔር እንደዚህ በእናንተ እምነት ለብዙዎች ለመዳኛ ምክንያት ያደርጋችሁ። አንዲት ቃል ልጨምርላችሁና እንጨርሳለን። የሰማርያይቱን ሴት ብናይ አሁን የሰማርያይቱ ሴት እሷም እንደዚሁ ተራ ሴት የተባለች ናት። 5 ባሎች የነበሯት በቃ የሚያሳፍር የተዋረደ ህይወት ያላት ናት። እንደገና ሰማርያዊ ተብለው ከነሱ ጋር ህብረት አይሁድም የማያደርግ በፍጹም የተናቀች አይነት ሴት ናት
እና ግን ምን አለ ውስጧ ግን ስለ መሲሁ ታውቃለች። የምትጠብቀው ነገር ነበራት፣ እውቀት ነበራት፣ የተዘጋጀ ማንነት ነበራት። ከዛ ጌታ ሲገናኛት ይሄንን ያየችውን እውነት ለብቻዋ ዝም አላለች። ወደ ከተማ ሄዳ ነው ከተማ ገልብጣ ያመጣችው። ወገኖቼ በእውነት እግዚአብሔር በእንደዚህ አይነት እምነት ይባርከን። ያንዳንዶቻችን እምነት ከራሳችን አያልፍም። በቃ ከራሳችን እኛ ከዳንን በቃ ምንም አያገባንም፣ አይመለከተንም። ለሌላው ሰው አንናገርም፣ ለሌላው አንተርፍም። እና እቺም የሰማሪቷ ሴትም በአንድ ቀን ነው ወዲያውኑ በቃ የመጣችበትን ጉዳይ ተወች፣ እንስራዋን ጥላ ሄዳ መሰከረች። ለከተማ ሕዝብ መዳኛ ምክንያት ሆነች። ወገኖቼ በእውነት እምነታችን እንደነዚህ ሴቶች አሁን እንደ ረዓብ ትልቅ የእግዚአብሔርን አጀንዳ ማስፈጸሚያ በር ሆነች። እምነቷ ይሄ ነገር ይመጣል ብላ በቃ እሷ እግዚአብሔር ስለሚባል አምላክ አምናለች። ታሪክ በደንብ ታውቃለች። እግዚአብሔር ደግሞ በፍጹም በእርሱ የሚታመኑትን አብሮ አያጠፋም በፍጹም። እና ይህችን ሴት እንዴት አድርጎ እንደሚያወጣት እምነቷ። ኢየሱስ ጌታ ነው። በእውነት ለሌሎች የሚተርፍ ይሁን እምነታችን ወገኖቼ። በዙሪያችን ላሉት ለቤተሰቦቻችን፣ የኛ ለሆኑት ለትውልድ በኢየሱስ መትረፍ ይሆንልን።